እግዚአብሔር ነኝ ስለማለት ነው ልንወግር የተነሳ ነው ሲሉት ሐሳባችሁ ልክ አይደለም፣ እኔ እግዚአብሔር ነኝ አላልኩም አላለም። የእግዚአብሔር ቃል የወረደላቸው እነዛ አማልክት ናቸው ከተባሉ አብ የቀደሰውን የእግዚአብሔር ልጅ ነኝ እኔ ስላልኩ ስለምን ትሳደባለህ ትሉኛላችሁ? ስጋው ያንሳል ብለን ምንናገር ከሆነ መለኮት የተለየው ስጋ አለ ስለሚያሰኝ ነው። ወልድ ከአብ መወለዱን ልጅ የሚል ስያሜ ለወልድ ስለተሰጠው ያችን ልጅ የሚለውን ቃል ለማስረዳት ከእኔ አብ ይበልጣል አለ። ጌታችን በተመሳሳይ ጊዜ እኔና አብ እኩል ነን አንድ ነን ብሎ ተናግሯል። መልሶ ከእኔ አብ ይበልጣል ደግሞ ብሎ ተናግሯል። ስለዚህ አንዱን ጥቅስ ከያዝን ክርስቶስን በስርዓቱ አንረዳው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተነሳ፣ በእውነት ተነሳ። ውድ የዚህ ሚዲያ ተከታዮች ይህን የምትሰሙ በአጠቃላይ እንደምን አላችሁ? እኛ እግዚአብሔር ይመስገን በእግዚአብሔር ቸርነት በሰላም አለን። እንግዲህ እስከ ዛሬ የሚለቀቁላችሁን ቪዲዮዎች እየገባችሁ እየተመለከታችሁ እንደሆነ እያየን ነው። በተከታታይ ስርዓት ባለው መንገድ የምትከታተሉ ከሆነ ራሱን የቻለ ቅርጽ ያለው ነገረ ክርስቶሳዊ ጉዳዮችን መረዳት ትችላላችሁ። እንግዲህ ቀደም ብዬ በጣም በጥቂቱም ቢሆን ኦርቶዶክሳዊ የመጽሐፍ ቅዱስ አረዳድ እንዴት እንደሆነ ከገለጽኩ በኋላ ክርስቶስ ላይ የሚነሱ አንዳንድ ጥያቄዎችን ለማብራራትና እነዛን ጥያቄዎች ለማጥራት ሐሳባቸው ምን እንደሆነ ኦርቶዶክሳዊ አረዳድ ምን እንደሆነ እንዲገባን ለማገዝ ጸነን ይላሉ በሚሉ የመጽሐፍ ቅዱስ ክፍለ ምንባባት ላይ ውይይት ማድረግ ጀምረናል። ዛሬ እንደ እግዚአብሔር ፈቃድ የምናቀርበው ከእኔ አብ ይበልጣል የሚለውን የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን ንግግር መነሻ በማድረግ ነው። እንግዲህ አምላካችን ኢየሱስ ክርስቶስን የተለያዩ አካላት ሰው ሆኖ በመገለጡ ምክንያት እንደ ፍጡር አድርገው የሚያዩት አብ መጀመሪያ የፈጠረው የአብ የመጀመሪያ ፍጡር አድርገው የሚቆጥሩት አካላት አሉ። በሌላ በኩል ደግሞ አሕዛብ አይ እሱ እግዚአብሔር አይደለም አምላክ አይደለም ይኸው ራሱ ከእኔ አብ ይበልጣል ብሎ ገልጿል። አሁን አናብራራውም፣ ምናልባት ሌላ ጊዜ እናብራራው ይሆናል። እሱ ራሱ ስለ ራሱ እኔ አምላክ ነኝ ብሎ የገለጸበት የለም፣ ግን ከእኔ አብ ይበልጣል ብሎ የገለጸበት አለ። ስለዚህ ከእኔ አብ ይበልጣል ብሎ ከገለጸ በቃ ግልጽ ነው፣ እግዚአብሔር ሊባል የሚገባው አብ ነው፣ ኢየሱስ ፍጡር ነኝ እያለ ነው ብለው ጥያቄ የሚያነሱ ሰዎች አሉ። ስለዚህ እንደዚህ ያሉ የተወዛገቡ ሀሳቦችን ለማጥራትና ኦርቶዶክሳዊው አረዳድ ስለ ክርስቶስ ያለን አረዳድ ምን አይነት እንደሆነ ለመገንዘብ ይህንን የመጽሐፍ ቅዱስ ጥቅስ ማዕከል አድርገን እንነጋገራለን ማለት ነው። እንግዲህ በዚህ የመጽሐፍ ቅዱስ ክፍለ ምንባብ ላይ በዮሐንስ ወንጌል ምዕራፍ 14 ቁጥር 28 ላይ ቃል በቃል ቃሉ እንዲህ ተብሎ ተገልጿል። እኔ እሄዳለሁ ወደ እናንተም እመጣለሁ እንዳልኋችሁ ሰማችሁ፣ የምትወዱኝስ ብትሆኑ ከእኔ አብ ይበልጣልና ወደ አብ በመሄዴ ደስ ባላችሁ ነበር ይላል። እንግዲህ በዚህ ንባብ ላይ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ ምንድን ነው የሚላቸው? ወደ አብ እሄዳለሁ ስላችሁ ደስ ሊላችሁ ይገባ ነበር፣ ምክንያቱም ከእኔ አብ ይበልጣልና ብሎ ተናግሯል። ለምንድን ነው ከእኔ አብ ይበልጣል ያለው? እንግዲህ ይህንን የጌታችንን ንግግር ብቻውን ከመጽሐፍ ቅዱሱ ውስጥ ወስደን ይህንን ቨርሱን ብቻ በምዕራፍ 14 ዮሐንስ ወንጌል ቁጥር 28 ላይ የሚገኘውን ብቻዋን ንቅል አድርገን ይዘናት ከሄድን ዶክትሪናል ፋላሺ እንሰራለን። ነገር ሃይማኖታዊ ዶግማዊ ስህተቶች ውስጥ እንገባለን። አንድ ጥቅስ ስለሆነ እዛው ጥቅሱን ሰክተን ከላይ እስከታች ድረስ ዝቅ ብለን ስርዓት ባለው መንገድ ምናነበው ከሆነ ግን
መሰረታዊ ሐሳቡን መረዳት አያቅተንም። ለዚህ ነው ባለፈው የመጽሐፍ ቅዱስ አረዳድ በሚለው ክፍል ላይ መጽሐፍ ቅዱስን የሆነቿን ጥቅስ ብቻ ይዘን መሄድ የለብንም። የጥቅሱን መልእክት ደጋግመን መፈለግ አለብን። ደጋግመን የጥቅሱን መልእክት መፈለግና በቤተክርስቲያን አይን ውስጥ ሆነን ወይም በቤተክርስቲያን እይታ ውስጥ ሆነን ጥቅሱን ማየት አለብን። እንደዛ ካልሆነ በጣም ብዙ ክህደት ውስጥ ልንገባ እንችላለን የሚለውን በዛ ላይ በስፋት ያነሳሁት ከዚህ መሰረታዊ ሐሳብ የተነሳ ነው። እንግዲህ ጌታችን ይሄንን ብቻ አይደለም የተናገረው። እዚሁ ምዕራፍ ላይ ዝቅ ወደ ላይ ደግሞ ከፍ ስንል አሁን ቁጥር 28 ላይ ያለውን ያነበብኩላችሁ ቁጥር 5 ጀምሮ ቶማስ የሚናገረውን ከቶማስ ጀምሮ ያለውን ልናገረው። ቶማስም ጌታ ሆይ ወደ ምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። መንገዱን እንዴት ነው የምናውቀው ብሎ ጌታችንን ቶማስ ጠየቀው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። ልብ በሉ፣ በእኔ በቀር ወደ አብ የሚመጣ የለም። አሁን ይህን አናብራራውም። ይህን ጥቅስ ራሱን ችሎ ሌላ ጊዜ እናብራራው ይሆናል። ከዛ ጌታችን ምንድን ነው የሚለው? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበረ። ልብ በሉ፣ ከእኔ አብ ይበልጣል ብለዋል። እኔንስ ብታውቁኝ አባቴን ባወቃችሁት ነበረ። ከአሁንም ጀምሮ ታውቁታላችሁ አይታችሁትማል አላቸው። ይሄ በጣም ያስገርማል። ከእኔ አብ ይበልጣል ብሎ የተናገረው ራሱ ክርስቶስ መልሶ ምንድን ነው ያለው? እኔንስ ብታውቁኝ አባቴን ደግሞ ባወቃችሁት ነበረ። ምን ማለት ነው? ክርስቶስን ማወቅ አብን ማወቅ ነው። እኔን ማወቅ ማለት አብን ማወቅ ነው እያለ ነው። ስለዚህ ቅድም እኔና አብ አንድ አይደለን፣ ከእኔ አብ ይበልጣል ብሎ የተናገረ ራሱ ክርስቶስ አሁን መልሶ ደግሞ እኔ አንሳለሁ ብሎ የተናገረው ቃል እንዳለ ሆኖ እኔን ማወቅ አብን ማወቅ ነው። እኔም ብታውቁኝ አብን አውቃችሁታል ማለት ነው። ከአሁን ጀምሮ ታውቁታላችሁ አይታችሁትማል ይላል። ይሄ በጣም አስገራሚ የሆነ ነገር ነው። ከቅድሙ ጋራ የሚቃረን የሚመስል ነው። ዝቅ ብለንም እንይ። ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ልብ በሉ፣ እኔን ብታውቁ አብንም እኔም በማውቃችሁ ታውቁታላችሁ ብሎ ጌታችን ሲናገር አብን አሳየንና ይበቃናል አለው። ጌታችን ምንድን ነው ያለው? ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? እንግዲህ ይሄን የምትሰሙ ውድ ታዳሚዎቻችን በጥንቃቄ እየሰማችሁ እንደሆነ ተስፋ አደርጋለሁ። ምንድን ነው ያለው ጌታችን? አብን አሳየንና ይበቃናል አለ ፊልጶስ። ጌታችን ምን አለ? ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ካንተ ጋር ስኖር አታውቀኝምን? ፊልጶስ አብን አሳየኝ ነው ያለው። ክርስቶስ ግን ካንተ ጋር ስኖር አታውቀኝምን ነው ያለው። ስለዚህ አብና ወልድ አንድ መሆናቸውን ምን እያደረገ ነው? እየገለጸ ነው ማለት ነው። ወረድ ይልና እዛው ጋር ምንድን ነው የሚለው? እኔን ያየ አብን አይቷል። እንዴትስ አንተ አብን አሳየን ትላለህ? እኔን ያየ ማንን አይቷል? አብን አይቷል። እንዴትስ አብን አሳየን ትላለህ? ተመልከቱ። ስለዚህ አብና ወልድ አንድ ካልሆኑ እኩል ካልሆኑ እንዴት ነው ወልድን ማየት አብን ማየት ሊሆን የሚችለው? እኔን ያየ አብን አይቷል። እንግዲህ እንዴት እኔን አብን አሳየኝ ትላለህ ብሎ ነው የተናገረው። እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልነግራችሁም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል አለ። ይሄ አብና ወልድ አንድ መሆናቸውን የማይበላለጡ መሆናቸውን የሚያስረዳ ቃል ነው። እንግዲህ በአንድ ጊዜ ክርስቶስ አንድ ጊዜ ከእኔ አብ ይበልጣል፣ አንድ ጊዜ እኔና አብ አንድ ነን ብሎ የተቃራኒ ቃል ሊናገር አይችልም። ስለዚህ እኔና አብ አንድ ነን ብሎ አጽንኦት ሰጥቶ ጌታችን ከተናገረ ምን እያለ ነው? ከእኔ አብ ይበልጣል ሲል። ስለዚህ ያ ምንድነው? ወዴት ነው የሚወስደን? ትርጓሜ ያለው መልእክት አለው። ከዚህ ከደረቅ ንባቡ ባሻገር ሌላ መልእክት አለው ሚለውን ነው እንጂ የሚያመለክተው ያን ምንድን ነው የሚለው እንድንጠይቅ ያደርገናል እንጂ አይ ከእኔ አብ ይበልጣል ስላለ ከወልድ አብ ይበልጣል ብለን የምንወስድ ከሆነ ይኸው እኔና አብ አንድ ነን ደግሞ ብሏል። ምን ልትሉት ነው? ራሱን ወልድን ከእኔ አብ ይበልጣል ስላለ ከአብ ያንሳል ካላችሁ በኋላ የሚያንሰው ራሱ መልሶ እንደገና እኩል ይሆናል። አት ዘ ሴም ታይም እኩል ሲሆን
የሚያንስ ሲሆን እኩል ሊሆን ይችላል? ይህንን ለራሳችሁ መልሱ እንግዲህ። ስለዚህ ጌታችን ከኔ አብ ይበልጣል ያለበትን በጣም በጥንቃቄ ምን ለማለት ነው ይህን የተናገረው የሚለውን በጥንቃቄ እንድንረዳ የቤተ ክርስቲያን ሊቃውንት በጣም ትኩረት ሰጥተው ይመክሩናል። እንግዲህ ይህንን ጥቅስ ለመረዳት አንድ ጎርጎርዮስ የተባለ የአርመን ቤተክርስቲያን ሊቅ በ14ኛው ክፍለ ዘመን አጋማሽና በ15ኛው ክፍለ ዘመን መጀመሪያ ላይ የነበረ ሊቅ The Book of Questions በሚለው መጽሐፉ ላይ አርዮሳውያን ይህንን ጥቅስ ማዕከል አድርገው የሚያነሱትን ጥያቄ፣ ምክንያቱም አርዮሳውያን ወልድን ፍጡር ነው ብለው ስለሚያምኑ ይኸው ከኔ አብ ይበልጣል ያለው ወልድ ፍጡር ቢሆን ነው ብለው ስለሚጠቅሱ ለነሱ ሲመልስ ወልድ ከኔ አብ ይበልጣል ማለቱ ከአብ ማነሱን የሚያመለክት አለመሆኑን ያስረዳል። ግን መጀመሪያ ጥያቄ ይጠይቃቸዋል። በዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ያለውን ጥቅስ መነሻ አድርጎ ይጠይቃቸዋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 38 ላይ ምንድነው የሚለው? እኔንስ እንኳ ባታምኑ አብ በእኔ እንደሆነ፣ ልብ በሉ፣ አብ በእኔ እንደሆነ እኔም በአብ እንደሆኑ ታውቁና ታስተውሉ ዘንድ ስራውን እመኑ ይላል። እዚህ ጋር ምንድነው የሚለው ጌታችን? አብ በእኔ እንደሆነ እኔም በአብ እንደሆንሁ ታውቁና ታስተውሉ ዘንድ ይላል። እኔ በአብ ነኝ አብም በእኔ ነው ይላል። ስለዚህ ከእኔ አብ ይበልጣል ስላለ በእርግጥም ከወልድ አብ ይበልጣል ብላችሁ የምትወስዱ ከሆነ እኔ በአብ አለው አብም በእኔ አለ ሲል ምን ብላችሁ ልትረዱት ነው የሚል ጥያቄ ይጠይቃል። ታላቁን አብ አድርጋቸዋል፣ ትንሹን ወልድ አድርጋቸዋል፣ ታናሹን ወልድ አድርጋቸዋል። እንግዲህ ወልድ በአብ ሚኖር ከሆነ አብም በወልድ ሚኖር ከሆነ በወልድ አብ ካለ እንዴት ነው በወልድ አብ ኖሮ ወልድ ከአብ ሊያንስብ ይችላል? ምክንያቱም በወልድ አብ አለ ካልን ከራሱ ያንሳል ወደሚል ሎጂክም ይወስዳል ማለት ነው። ለምንድን ነው እንደዚህ የሚሆነው? ይሄም ሊቅ የሚጠይቀው በእኔ አብ አለ ብሏል። በእርሱ አብ ካለ እንዴት ሆኖ ነው እርሱ ከአብ ሊያንስም ይችላል? እኔም በአብ አለው ካለ እርሱ በአብ ካለ እንዴት ነው አብ ከወልድ ይበልጣል ሊባል የሚችለው? እናንተ ግን ለያይታችሁታል ብሎ ነው የሚጠይቀው። ምንድነው? አብን ሌላ አድርጋችሁት ወልድን ሌላ አድርጋችሁት በመለኮት ባይ ዲቪኒቲ፣ በአካል አይደለም። በአካል ልዩ ናቸው፣ ምንም ጥርጥር የለውም። በዲቪኒቲ ግን በመለኮትነት፣ በስልጣን፣ በክብር፣ በእግዚአብሔርነት በዚህ አብን ፈጣሪ ወልድን ፍጡር አድርገው ስለሚወስዱ ወልድ ፍጡር በእርግጥ የሚሆን ከሆነ የሚያንስ የሚሆን ከሆነ እንዴት የሚያንሰው በሚበልጠው ሊኖር ቻለ? እኔ በአብ እኖራለሁ ስላለ ማለት በሚበልጠው የሚኖር ከሆነ እንዴት ሆኖ ነው ከአብ ሊያንስ የሚችለው? በአብ ኖሮ በአብ ውስጥ ወልድ ኖሮ እንዴት ከአብ ሊያንስ ይችላል? በሌላ በኩል ደግሞ በወልድ ውስጥ አብ የሚኖር ከሆነ እንዴት ነው ወልድ ሊያንስ የሚችለው? ተመልከቱ። ዲቪኒቲያቸውን ስናስብ ወልድ ከአብ የተለየ ዲቪኒቲ የለውም፣ መለኮትነት የለውም፣ ወይም ጌትነት የለውም፣ ወይም እግዚአብሔርነት የለውም። የአብ የወልድ የመንፈስ ቅዱስ እግዚአብሔርነት አንድ ከሆነ አብ በወልድ ወልድም በአብ የሚኖር ከሆነ እንዴት ነው አንዱ ከአንዱ ሊበልጥ ይችላል ብለን ልናገር የምንችለው? ይሄ ፈጽሞ ትክክል አይደለም። በዚህ ምክንያት ከኔ አብ ይበልጣል ያለው ቃል በእርግጥም ወልድ ከአብ የሚያንስ አብም ከወልድ የሚበልጥ መሆኑን የሚያስረዳ አይደለም ብሎ ይልቅ ይህንን የመሞገቻ ሐሳብ አንስቶ ሐሳቡን ይሞግታል ማለት ነው። በተጨማሪ የሚጠቅሰው ጥቅስ አለ ለዚህ መነሻ አድርጎ ዕብራውያን መልእክት ላይ ቅዱስ ጳውሎስ የተናገረውን ጥቅስ አብነት አድርጎ ያነሳል። ለአብርሃም እግዚአብሔር ቃል በገባለት ጊዜ የተናገረው ቃል አለ። ዕብራውያን መልእክት ምዕራፍ 6 ቁጥር 12 ላይ ቁጥር 13 ላይ ያለውን ከ13 ጀምሮ ላነብላችሁ። እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ፣ ልብ በሉ፣ እግዚአብሔር ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርካለሁ እያበዛውም አበዛለሁ ብሎ ከእርሱ በሚበልጥ፣ ልብ በሉ፣ ባራኪው እግዚአብሔር ነው፣ ተባራኪው አብርሃም ነው። ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ ይላል። በማን ማለ? በራሱ። እግዚአብሔር ለአብርሃም በራሱ ማለ፣ እባርካለሁ አበዛለሁ ብሎ። መሐላ የሚፈጸመው በሚበልጥ አካል ነው፣ በልማዱ ማለት ነው። በበለጠ አካል መሐላ ይፈጸማል። እግዚአብሔር በራሱ ማለ ሲባል ራሱ ከራሱ
ለምሳሌ በእኔ እምላለሁ ሲል እሱ ሌላ፣ በእኔ ብሎ መሐላው የሚፈጽምበት ደግሞ ሌላ ነው ወይ? ስለዚህ መሐላ ይፈጽም በእኔ እምላለሁ ብሎ ሲል እሱ እኔ ከኔ እበልጣለሁ እያለ ነው ወይ? አይደለም። በዚህ አውድ ነው ያንን መረዳት ያለብን ይላል ይሄ ጎርጎርዮስ የተባለው ሊቅ ማለት ነው። ስለዚህ ልክ እንደዚህ ከኔ አብ ይበልጣል ወልድ ሲል በመለኮት የአብ መለኮት ከወልድ መለኮት የተለየ አይደል፣ አንድ መለኮት ነው። አንድ መለኮት ከሆነ አንዱ መለኮት ከአንዱ መለኮት ይበልጣል ብለን የማይከፈለውን መለኮት ልንከፍለው አንችልም። በዚህ ምክንያት ከአብ ወልድ ሊያዝ አብም ከወልድ ሊበልጥ አይችልም የሚለውን ሐሳብ ይሄ የቤተ ክርስቲያን ሊቅ ይህንን መሰረት አድርጎ ያነሳል። እንግዲህ ይህንን እንደ መነሻ በደንብ አድርገን እንድናስተውል ጉዳዩን እንድናሰላስልበት ይህን አነሳው። የተለያዩ ሊቃውንት የሚናገሩትን አሁንም በዝርዝር ከማቅረቤ በፊት ከመጽሐፍ ቅዱስ ሌላ ተጨማሪ ጥቅሶችን ይህንን ጉዳይ በደንብ የሚያጎለብቱ ሐሳቦችን ላንሳ። ለምሳሌ ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ደግሞ የተነገረውን ቃል እናንብበው። ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ ራሱ ጌታችን፣ ልብ በሉ፣ ጌታችን በተመሳሳይ ጊዜ እኔና አብ እኩል ነን አንድ ነን ብሎ ተናግሯል። መልሶ ከእኔ አብ ይበልጣል ደግሞ ብሎ ተናግሯል። ስለዚህ አንዱን ጥቅስ ከያዝን ክርስቶስን በስርዓቱ አንረዳው። ምክንያቱም ያንሳል ብቻ ካልን አንድ ነን ያለውን ምን ልናደርገው ነው? አስማምተን ነው መረዳት ያለብን ማለት ነው። ክርስቶስ ግን ምንድን ነው የሚለው? ሉቃስ ወንጌል ምዕራፍ 10 ቁጥር 22 ላይ እንደዚህ ይላል፣ ሁሉ ከአባቴ ተሰጥቶኛል። ልብ በሉ፣ ሁሉ ከአባቴ ተሰጥቶኛል። አንደኛ። ሁለተኛ፣ ወልድን ማን እንደሆነ ከአብ በቀር የሚያውቀው የለም ይላል። ወልድ ማን እንደሆነ ከአብ በቀር የሚያውቀው የለም፣ አንደኛ። ሁለተኛ፣ አብንም ማን እንደሆነ ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር የሚያውቀው የለም። ምን እያለ ነው? አብን ከወልድ በቀር የሚያውቀው የለም፣ ወልድንም ከአብ በቀር የሚያውቀው የለም። ስለዚህ አብ ነው ወልድ የሚያውቀው፣ ወልድ ነው አብን የሚያውቀው እያለ። ወልድ ፍጡር ከሆነ ለምንድን ነው ከአብ በቀር የሚያውቀው የለም የተባለ? ወልድ ፍጡር ከሆነ ከአብ በቀር የሚያውቀው የለም ለምን ሊባል ይችላል? ለምን ግን? ተመልከቱ፣ ከአብ በቀር ወልድን የሚያውቅ የለም ማለት ወልድ ራሱ እግዚአብሔር እንደሆነ ደግሞ እንዲገባን ከወልድ በቀር ወልድም ሊገልጥለት ከሚፈቅድ በቀር አብን የሚያውቅ የለም ማለት። እግዚአብሔርን ያየው አንድስ እንኳን የለም ተብሎ ደግሞ በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ተገልጿል። በእቅፉ ያለ አንድ ልጁ እሱ ተረከው ነው የሚለው። እግዚአብሔርን ማንም ማወቅ አይችልም። ማንም ፍጡር እግዚአብሔርን ሊያውቀው አይችልም። እግዚአብሔር ራሱን በገለጠበት መጠን ልክ፣ በጣም በመጠኑ ፍጡር ሊረዳ በሚችለው መጠን ልክ ራሱን ይገልጣል እንጂ ማንም ፍጡር ስለ እግዚአብሔር ማወቅ አይችልም። ማንም ፍጡር እግዚአብሔር እንደሆነው ማንም ፍጡር ስለ እግዚአብሔር ሊያውቅና ሊናገር ሊያብራራ ፈጽሞ አይችልም። ለዚህ ነው ሙሴ ፊትን አሳየኝ ባለው ጊዜ አትችልም ያለው፣ ጀርባዬን አሳያለሁ ያለው። ለዚህ ነው ያ መገለጡ በስጋዊ ጊዜ ታየኛለህ ሲለው ነው። በታቦር ተራራ ያ የተነገረው ቃል ተፈጽሟል። ስለዚህ እግዚአብሔርን በእግዚአብሔርነቱ ሊያውቀው የሚችል ማንም ፍጡር የለም። ስለዚህ ኢየሱስ ክርስቶስ ፍጡር አለመሆኑን ከአብ የሚያንስ አለመሆኑን እንዲገባን አብን የማውቀው እኔ ነኝ አለ። ከእኔ በቀር አብን የሚያውቀው የለም አለ። እኔ የገለጥኩለት ካልሆነ በቀር የገለጥኩለት ማለት እንዲያውቅ ወልድ በገለጠለት መጠን ማለት ነው። ወልድ ለአንድ ፍጡር ያ ፍጡር ስለ አብ እንዲያውቅ በሚፈልገው መጠን ሊገልጥለት ይችላል፣ ስለ አብ ማለት ነው። ከዛ በቀር ማንም ፍጡር ስለ አብ ማወቅ አይችልም ወልድ ካልገለጠለት በቀር። ወልድንም ደግሞ ከአብ በቀር የሚያውቀው የለም ነው ያለው። ተመልከቱ፣ ይሄ አብና ወልድ ያላቸውን እሪና የሚያመለክት ነው። የወልድ መለኮቱ የአብ መውሉ አንድ መለኮት አንድ ባህሪ እንዳላቸው፣ አንድ ስልጣን እንዳላቸው፣ አንድ ክብር እንዳላቸው የሚያስረዳና የሚያረጋግጥ የመጽሐፍ ቅዱስ ሐሳብ ነው ይሄ። ስለዚህ እንደዚህ ያሉ ሐሳቦችን ትተን የምንሄድ ከሆነ ነገረ ክርስቶስን በመረዳት የክርስቶስን ማንነት በመረዳት ላይ በጣም ትልቅ ስህተት ልንሰራ እንችላለን። በመጀመሪያ ፋውንዴሽን መያዝ ይኖርብናል። መሰረት መተከል አለብን። ያ የምንተከልበት መሰረት ምንድን ነው? ወልድና አብ እሩይ ናቸው፣ አንድ ናቸው በሚለው ማለት ነው። እንግዲህ ከዚህ ቀደምም በንባብ እንዳሰማችሁ በዮሐንስ ወንጌል ላይ አሁንም ምዕራፍ 5 ቁጥር 19 ላይ ደግሞ ወልድና አብ በክብር አንድ መሆናቸውን የሚናገር ንባብ አለ። ቁጥር 19 ላይ እንደዚህ ስለዚህ ኢየሱስ መለሰ እንዲህ አላቸው፣ እውነት እውነት እላችኋለሁ
አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ምንም ሊያደርግ አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና አብ ወልድን ይወዳልና የሚያደርገውን ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህም የሚበልጥ ስራ ያሳየዋል። አብ ሙታን እንደሚያነሳ ሕይወትን እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል ይልና ሰዎች ሁሉ አብን እንደሚያከብሩ ወልድን ያከብሩት ዘንድ ይላል። እየሰማችሁ ነው? አብን እንደሚያከብሩ ማንን ያከብሩ ዘንድ? ወልድን ያከብሩ ዘንድ። ስለዚህ ምን እያለ ነው? ከኔ አብ ይበልጣል ወልድ ስላለ በእርግጥም ወልድ የሚያንስ ከሆነ ይኸው ዮሐንስ ወንጌላዊ እኮ ነው ይሄን እየተናገረ ያለው። ዮሐንስ ወንጌላዊ በእርግጥ ወልድ ከአብ የሚያንስ ከሆነ ለምንድን ነው አብን እንደምናከብረው ወልድን ለምንድን ነው የምናከብረው? አንዱም ይበልጥ አንዱም ያንስ ከሆነ ይሄ ሊሆን አይችልም። ስለዚህ ጥቅሶችን ስርዓት ባለው መንገድ መስማት፣ ማድመጥ፣ መረዳት ያስፈልገናል እንጂ ሌላ ቅርጽ ባለፈም እንደነገርኳችሁ ቅዱስ ሄሬኔዎስም እንዳለው የመጽሐፍ ቅዱሱ ቃል የእግዚአብሔርን ሐሳብ ስርዓት ባለው መንገድ ጥሩ በሆነ ስዕል የሚያሳይ ሆኖ ሳለ ያልገባቸው ያልተረዱ ሰዎች ደግሞ ሌላ ስዕል የሚስሉ አሉ፣ ገነጣጥለው ማለት ነው። ስለዚህ አሁን ይህንንም ምን ያደረጉት ወልድን የሚያንስ አብን የሚበልጥ አድርገው ሌላ ስዕል ሳሉ፣ የሌለ ስዕል ማለት ነው። ግን መጽሐፍ ቅዱስ በተደጋጋሚ አብና ወልድ ሩይ አንድ መሆናቸውን አጽንኦት ሰጥቶ ነው የሚናገረው። እንግዲህ ይህንን ከተረዳን ከኔ አብ ይበልጣል ያለውን ቃል እንዴት ነው የምንረዳው? ምን ለማለት ነው ክርስቶስ ይህንን ቃል የተናገረው የሚል ጥያቄ ስንጠይቅ እንግዲህ አንደኛ የተናገረው ይህንን ቃል እንግዲህ የቤተ ክርስቲያን ሊቃውንት እንደሚናገሩት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አብና ወልድ ሩይ መሆናቸውን አብ የሚያደርገውን ወልድም እንዲሁ እንደሚያደርግ በሚያስተምርበት ጊዜ አይሁድ ሊቀበሉት አልቻሉም፣ ክርስቶስ አምላካችንን ማለት ነው። እና ሊቀበሉት ስላልቻሉ ትክክል አይደለም እያሉ ወደ ሌላ ነቀፋ ወደ ሌላ ሐሳብ ሂደው ነበረ። እዛ ያሉ አይሁድ ክርስቶስ እኔ እግዚአብሔር ነኝ፣ አምላክ ነኝ፣ የእግዚአብሔር ልጅ ነኝ ብሎ በሚናገርበት ጊዜ ራሱን ከእግዚአብሔር ጋር ያስተካክላል። እዚሁ እንደተጻፈው በዮሐንስ ወንጌል ምዕራፍ 10 ቁጥር 30 ጀምሮ ተጽፏል። ለምሳሌ ቁጥር 30 ላይ ምን ይላል ጌታችን? እኔና አብ አንድ ነን ይላል። እኔና አብ አንድ ነን ሲል አይሁድ ሊወግሩት ደግመው ድንጋይ ያነሱ ይላል። ምን ሊያደርጉ? ሊወግሩት። ማንን? ክርስቶስን። ለምን? እኔና አብ አንድ ነን ስላለ። እየሰማችሁ ነው? አይሁዳውያን። ከዛን ኢየሱስም ከአባቴ ብዙ መልካም ስራ አሳየዋችሁ፣ ከእነርሱ ስለማናቸው ስራ ትወግሩኛላችሁ ብሎ መለሰላቸው። ሊወግሩት ድንጋይ ሲያነሱ ስለ የትኛው ስራ ነው ልትወግሩኝ ድንጋይ ያነሳችሁት ሲላቸው እነሱ ምን አሉ? አይሁድም ስለ መልካም ስራ አንወግርም፣ ስለ ስድብህ አንተም ሰው ስትሆን ራስን አምላክ ስለማድረግ ነው እንጂ ብለው መለሱለት። ምን ብለው እያሰቡ ነው? አይሁድ ማለት ነው ክርስቶስን ሰው ነው ብለው እያሰቡ ነው። ስለዚህ እኔና አብ አንድ ነን ሲል እንዴ ራሱ እንዴት ከእግዚአብሔር ጋር ያስተካክላል ብለው እያሰቡ ነው። ስለዚህ ይሄ ተመልከቱ፣ በአይሁድ ሕሊና ውስጥ ክርስቶስ የዮሴፍ ልጅ የማርያም ልጅ ተራ ሩቅ ብእሲ ነው፣ በእነሱ ሕሊና ማለት ነው። ስለዚህ እኔና አብ አንድ ነን ሲል እንዴት ራሱን ከእግዚአብሔር ጋር ያስተካክላል ብለው እየተወዛገቡ ነው ያሉት። ስለዚህ ክርስቶስ ምን እያለ ነው? ስለ የትኛው ተወግሩኝ ያላችሁ ሲል ራስን አምላክ ስለማድረግ ከዚያን ይመልስላቸዋል። እሱ መልሶ ማለት ነው። ኢየሱስም እንዲህ ብሎ መለሰላቸው፣ እኔ አማልክት ናችሁ አልሁ ተብሎ በሕጋችሁ የተጻፈ አይደለምን? ይሄ በኦሪት የተጻፈውን ጠቀሰላቸው፣ በዳዊት ያለውን ማለት ነው። እና ያንን ጠቅሶላቸው ይሞግታቸው ጀመረ። አማልክት የእግዚአብሔር ቃል ምን ይላል መጽሐፉ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸው አማልክት ካላቸው የእግዚአብሔር ልጅ ነኝ ስላሉ እናንተ አብ የቀደሰውን ወደ ዓለም የሚላከውን ትሳደባለህ ትሉታላችሁን? ከዚያም በኋላ የምናገረው ትክክል መሆን አለመሆኑን ማረጋገጥ ማለት እኔና አብ አንድ መሆናችን። በነገራችን ላይ አይሁድ ራስን ከእግዚአብሔር ጋር ታስተካክላለህ ሲሉት እንዴ እኔ እኮ እግዚአብሔር አይደለሁም፣ እንደምትሉት እኮ ሰው ነኝ፣ ከእግዚአብሔርማ አንሳለሁ፣ ፍጡር እኮ ነኝ። ልክ ነው፣ እንደዚህ ምል ከሆነ ስህተት ነው አላላቸውም። ተመልከቱ፣ እግዚአብሔር ነኝ ስለማለት ነው ልንወግር የተነሳ ነው ሲሉት ሐሳባችሁ ልክ አይደለም፣ እኔ እግዚአብሔር ነኝ አላልኩም አላለም። የእግዚአብሔር ቃል የወረደላቸው እነዛ አማልክት ናቸው ከተባሉ አብ የቀደሰውን የእግዚአብሔር ልጅ ነኝ እኔ ስላልኩ ስለምን ትሳደባለህ ትሉኛላችሁ? እሺ እኔንስ ባታምኑ ስራዬን አይታችሁ መኑ እያለ ደግሞ ይናገር ጀመር።
እኔ የአባቴን ስራ ባላደርግ አትመኑብኝ ይላል። አብ የሚያደርገውን ስራ ባላደርግ አትመኑብኝ ይላል። ይሄ በጣም አስገራሚ ነው። ስራዬ ራሱ የኔ ስራ የእግዚአብሔር ልጅ እንደሆንኩኝ እግዚአብሔር እንደሆንኩኝ ይመሰክርልኛል እያለ ነው ክርስቶስ አምላካችን። ስለዚህ ተመልከቱ፣ ስራው ራሱ ክርስቶስ እግዚአብሔር መሆኑን ነው የሚያስረዳው። አይሁድ ግን እንደ ሰው ነው የሚቆጥሩት። ስለዚህ ሊቀበሉት አልቻሉ። ድንጋይም አንስተዋል፣ እዚሁ እንደተገለጸው ማለት ነው። ራሳቸው ደግሞ ደቀ መዛሙርቱም ገና ክርስቶስን አምላክ ነው ብሎ አልተረዱትም። በነገራችን ላይ በኋላ መንፈስ ቅዱስ ሲመጣ ያሳውቃቸዋል ብሏቸዋል። እዚሁ በዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስን ወደ አብ ሄጄ መንፈስ ቅዱስን ብልክላችሁ ይሻላችኋል ነው የሚለው። እኔ ካልሄድኩ አጽናኙ መንፈስ አይመጣም። ለምን? የእውቀት ጉድለት ነበረባቸው ራሳቸው አይሁድ፣ እነዚህ ደቀ መዛሙርቱም በጊዜው። ለዚህ ነው ጌታችን ቢሄድ ይሻላችኋል ነው ያለው። ቢሄድ ይሻላችኋል፣ እኔ ከሄድኩኝ አጽናኙ መንፈስ ይመጣል፣ እሱም መጥቶ ያሳውቃችኋል ነው የሚለው። ያሳውቃችኋል ነው የሚለው። ስለዚህ አይሁድም በደቀ መዛሙርቱም ዘንድ በዚያን ጊዜ አብ ከወልድ ወልድ ከአብ እንደሚያንስ አይነት ሐሳብ ነበራቸው። ስለዚህ ከኔ አብ ይበልጣል ያለው በእናንተ ሕሊና እና መረዳት፣ በእናንተ እምነት እና አስተሳሰብ ከኔ አብ ይበልጣል በእናንተ አስተሳሰብ። ስለዚህ እንደዛ ከሆነ ነው የሚለው፣ እንደዛ ከሆነ ስለዚህ ከኔ አብ የሚበልጥ ከሆነ ወደዛ መሄዴ ሊያጽናናችሁ ይገባል፣ ወደ በለጠው ስለመሄድ እያለ ለምንድን ነው የምትጨነቁት? እኔ በመሄዴ ለምን ትተክዛላችሁ? የሚሄደው እኮ ወደ ተሻለ ነው፣ ለእናንተ ቦታ ላዘጋጅላችሁ ነው የሚሄደው ብሎ እየተናገረ ነው። ስለዚህ በሰዎች ሕሊና ውስጥ ስለ ክርስቶስ ሰዎች የሚያስቡትን እየተናገረ እንጂ ክርስቶስ አምላካችን በእርግጥም ከእኔ አብ ይበልጣል ብሎ በመለኮታዊ ማንነት አንድ መሆናቸውን ረስቶ አብ የተለየ ነው፣ እኔ ደግሞ የተለየው ነኝ፣ የእሱ መለኮት ከፍ ያለ ነው፣ እኔ እንደዚህ እያለ አይደለም። ይሄ መሰረታዊ ጉዳይ ነው። እንግዲህ የቤተ ክርስቲያን ሊቃውንት እኔና አብ አንድ ነን ያለ እሱ ራሱ መልሶ ከኔ አብ ይበልጣል በማለቱ በጣም ይደነቃሉ። እነ አምብሮስ፣ እነ ቅዱስ ባስልዮስ ዘቂሳርያ፣ ኦግስጢኖስም ተመሳሳይ በሆነ መንገድ ቅዱስ ዮሐንስ አፈወርቅም ይሄንን ቃል በጣም ኮንሰንትሬትድ ሆነው ሲያዩት፣ በጣም ተመስጠው ሲያዩት ይሄ የሚያመለክተው ምስጢረ ስጋዌን ነው ይላሉ። ምስጢረ ስጋዌን ምን አድርጎ አት ሴም ታይም የገለጻቸውን ነገሮች ተመልከቱ። ባለፈውም ሮሜ መልእክት በምናብራራበት ጊዜ ገልጫለሁ። የሞተው ካለ በኋላ የተነሳው ይላል። የሞተው ሲል ሞት የሚስማማውን ስጋ ገንዘብ ማድረጉ የሚያመለክት ነው ብያቸዋለሁ። የተነሳው ሲል መለኮቱ የሚያመለክት ነው ብያቸዋለሁ። ልክ እንደዚህ እዚህም ምን አደረገ? ስግው መሆኑን መለኮት ብቻ ስጋ ብቻ አይደለም። እሱ ማለት ኢየሱስ ክርስቶስ ብቻ አምላክ አይደለም፣ ብቻ ሰውም አይደለም፣ ፍጹም ሰው የሆነ አምላክ ነው። ስለዚህ እኔና አብ አንድ ነን ሲል መለኮታዊነቱን እየተናገረ ነው። ከእኔ አብ ይበልጣል ደግሞ ሲል ፍጹም ሰው መሆኑን እየተናገረ ነው። ተመልከቱ እንግዲህ ከእኔ አብ ይበልጣል ያለው ከአብ አንሳለሁ እያለ አይደለም፣ ፍጹም ሰው ሆኛለሁ ነው። የፍጡራንን ሰውነት ተዋህጅ ያለው ነው። ስለዚህ የሰውን ስጋ ስለመልበሱ ሰው ስለመሆኑ ይተረጎማል ማለት ነው። በእኛ ትርጓሜም ላይ ይሄን የተቀመጠው ሰው ሆኖ ስለመገለጡ ስጋን ስለመዋሃዱ ከእኔ አብ ይበልጣል አለ። ይህ አንደኛው ትርጉም ነው የቤተክርስቲያን ሊቃውንት የሚናገሩት። እዚህ ጋር ግን በጣም ኮንሰንትሬት ሆነልና የሚገባል ሊዮናውያን ይህንን ጥቅስ እንግዲህ እነዚህ ኬልቄዶናውያን ብለን የምንናገራቸው ይህንን ጥቅስ ሲረዱ በሌላ አውድ ይረዱታል። ምን አድርገው ይረዱታል? ስግው ቃል ኢየሱስ ክርስቶስን ሁለት ያደርጉታል። ማለት አንድ አካል ሁለት ባህሪ ነው ያለው። የመለኮት ባህሪ ከስጋ ባህሪ ጋር አልተዋሃደም። ስለዚህ እኔና አብ አንድ ነን ሲል ስለ መለኮት ባህሪ እየተናገረ ነው። ከእኔ አብ ይበልጣል ሲል ስለ ስጋ ባህሪ እየተናገረ ነው ብለው በስጋ ከአብ ስለሚያንስ ነው፣ ወይም በሌላ አነጋገር የክርስቶስ ስጋው ከአብ ስለሚያንስ ነው ከእኔ አብ ይበልጣል ያለው። ለምን? የስጋ ባህሪው ከመለኮት ባህሪ ጋር ስላልተዋሃደ የስጋው ባህሪ ከአብ ባህሪ ስለሚያንስ ከእኔ አብ ይበልጣል ብሎ ተናገረ ይላሉ። ልብ ብላችሁ አድምጡ። ትርጓሜያቸው ወዴት ነው የሄደው? ወደ ሁለት ባህሪ። እኛ ግን ምንድን ነው ያልነው? ሊቃውንት ራሱ አንዱ ስግው ቃል መለኮት የተዋሃደው ያው ስግው ቃል ስጋን ስለመዋሃዱ
ሰው ሆኖ ስለመገለጡ ምን ብሎ ተናገረ? ከእኔ አብ ይበልጣል አለ። ይሄን የተናገረው ሰው ስለመሆኑ ነው፣ ስጋን ስለመዋሃዱ ነው እንጂ ስጋው ከተዋህዶ በኋላ ምንም እንኳን ፍጡርነቱ ባይጠፋም መለኮት ተለይቶት ስለማይኖር በተዋህደው መለኮት ምክንያት የባህሪ አምላክ ተብሎ ይጠራል። ስጋው ራሱ ማለት ነው። ልብ በሉ፣ ስጋው የባህሪ አምላክ ይባላል ሲባል ተለውጦ እያልኩ አይደለም፣ ፍጡርነቱን አጥቶ እያልኩ አይደለም። እንበለ ውላጤ ያለ መለወጥ የባህሪ አምላክ እንዲሆን ያደረገው ምንድን ነው? የተዋሃደው ቃል ነው። አካላዊን ቃል ስለተዋሃደ ያ የተዋሃደው ቃል ስጋን የባህሪ አምላክ ተብሎ እንዲጠራ አድርጎታል ማለት ነው። በዚህ ምክንያት ራሱ ስጋው ከአብ ያንሳል አይባልም። ይህንን እንግዲህ በጣም ትኩረት ሰጥተው ሊቃውንት የኛ ሊቃውንት ከኬልቄዶናውያን አስተሳሰብና አረዳድ እንድንጠበቅ፣ ለምን እነሱ ከእኔ አብ ይበልጣል ያለው ስጋው ስለሚያንስ ነው ብለው ነው የሚተረጉሙት። ለነሱ ያስኬዳል። ለኛ ግን ስጋው ስለሚያንስ ነው ብለን የምንናገር ከሆነ ሁለትነት አለ ማለት ነው። ስጋው ሌላው ሩቅ ሆኖ አለ፣ መለኮቱ ደግሞ ስጋውን ተለይቶ ብቻውን አለ። ሩቀ ትስብእት የሆነ መለኮት ማለት ነው አለ ብሎ እንደመናገር ነው የሚሆነው። ይሄ ደግሞ ተዋህዶ ማፍረስ ነው። ከተዋህዶ በኋላ ምንታዌ የለም። ተዋህዶ ምንታዌን አጥፍቶ አንድነትን ስላጸና፣ በዚህ መሰረታዊ ምክንያት ኢየሱስ ክርስቶስ ስግው ቃል ነው፣ አንድ ነው። እሱ ፍጹም ሰው የሆነ ፍጹም አምላክ ነው። ስለዚህ ስጋው ያንሳል ተብሎ አይነገርለትም። ስጋው ያንሳል ተብሎ ይህ ኬልቄዶናዊነት ነው። ስጋው ያንሳል ተብሎ የሚናገሩ አካላትን በተለይ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር በጣም ነው የሚያወግዛቸው፣ በጣም ነው የሚነቅፋቸው። ለምን? ሀሳቡ ትክክል ስላልሆነ የተወገዘም ሀሳብ የኬልቄዶናውያንን የክሌ ባህሪ ሀሳብ የተሸከመ ስለሆነ አባ ጊዮርጊስ ዘጋስጫ ብቻ አለ፣ በመዝገበ ሃይማኖትም ልክ እንደዚሁ ተገልጿል። ግን ይሄ ጥንቃቄን ይሻል። ምን ማለት ነው? የፍጡርን ስጋ አልተዋሃደም፣ ያ የተዋሃደውም ስጋ ፍጡርነቱ ጠፍቷል ማለት ግን አይደለም። ምን ማለት ነው? ስጋው ያንሳል ብለን የምንናገር ከሆነ መለኮት የተለየው ስጋ አለ ስለሚያሰኝ ነው። መለኮት የተዋሃደው የተለየው ስጋ ደግሞ የለም። ስለዚህ ስጋው አያንስም ሲሉ አባ ጊዮርጊስ ዘጋስጫን በመዝገበ ሃይማኖትም ያሉ ሊቃውንት ይህን ሲናገሩ ምን እያሉ ነው? ቃል የተለየው ስጋ የለም። ኢንኢፈብል በሆነ ተዋህዶ፣ መለየት በሌለበት ተዋህዶ፣ ጽኑ በሆነ ተዋህዶ ቃል ከስጋ ጋር ላይለያይ አንድ ጊዜ ተዋህዷል። በዚህ ምክንያት ነው በነገራችን ላይ ራሱ ስጋውን ከመለኮቱ ጋር ስለተዋሃደ ከመለኮቱም ስለማይለይ እናመልከዋለን። በነገራችን ላይ የምናመልከው ለምንድን ነው? ስጋው ፍጡርነቱን አጥቷል፣ የባህሪ አምላክ በራሱ ሆኗል ብለን እኮ አይደለም። የባህሪ አምላክ የሆነው ቃል ከስጋ ላለመለየት መለየት በሌለበት ተዋህዶ ስለተዋሃደ፣ ስለዚህ ከተዋሃደው ከመለኮት የተነሳ ስጋ የሚመለክ ወደ መሆን መጥቷል። ተለውጦ አላልኩም። አርዮሳውያንም ይህን ጥያቄ ጠይቀዋል። ለነ ቅዱስ አትናቴዎስ፣ ለነ ቅዱስ ቄርሎስ። እነ ቅዱስ ቄርሎስ እንዴት ነው ፍጡሩን ስጋ የምናመልከው ብለው አርዮሳውያን ለጠየቁት ጥያቄ የመለሱት ይህን ነው። ስጋ በራሱ የሚመለክ ወደ መሆን ስለተለወጠ አይደለም። እንዲመለክ ያደረገው ምንድን? ተዋህዶ ነው። ይሄ ተዋህዶ ደግሞ መለየት የሌለበት ነው። አንድ ጊዜ ቃል ከስጋ ከተዋሃደ በኋላ የሆነ ጊዜ የሚለያዩ አይደል፣ ለዘላለም ጸንቶ ነው የሚኖረው። ስለዚህ መለየት በሌለበት ተዋህዶ ቃል ከስጋ ጋር አንድ ስለሆነ ያንን ስጋ መለኮት ተዋህዶታል እያልን እናመልከዋለን። ይህን መሰረታዊ ቁልፍ ሀሳብ መረዳት ያስፈልጋል። ስለዚህ ከእኔ አብ ይበልጣል ያለው ስጋው ስለሚያንስ አይደለም፣ ሰው ስለሆነ ነው። ሰው መሆኑን ለማስረዳት ነው። የሚያንስ ስጋ ቃል የተለየው ስለሆነ እንደዚህ አይነት ስጋ ደግሞ በስግው ቃል ዘንድ የለም። የክርስቶስ ስጋ ሩቅ ስጋ ስላልሆነ ማለት ነው። ይህን ኮንሰፕት በደንብ አድርገን ከያዝን አንደኛ የተሰጠው ትርጓሜ ይሄ ነው። ሁለተኛ በእኛ ቤተክርስቲያን ሊቃውንትም እነዚሁ አሁን መዝገበ ሃይማኖትም ላይ አባ ጊዮርጊስ ዘጋስጫም ይህንን ጥቅስ ሲተረጉሙ ከእኔ አብ ይበልጣል ያለው በመጽሐፍ ላይ ይሄ ብቻ አይደለም የተነገረው። ቅዱስ ባስልዮስም ይናገራል። ከመላእክት እንኳን ጥቂት አሳነስከው የሚል ንባብ አለ። ለምሳሌ ዕብራውያን መልእክት ምዕራፍ 2 ላይ መዝሙር ምዕራፍ 8 ላይ ይሄ አለ። ህቀ አጸስቆ መላእክት ከሚል ከመላእክት በጥቂት አሳነስከው የሚል።
ስለዚህ ክርስቶስ ከመላእክት ያንሳል ተብሎ ስለተገለጸለት በእርግጥም ከመላእክት ያንሳል ማለት ነው? ፈጽሞ አይደለም። ምን ለማለት ነው የተገለጸው? ያ የተገለጸው ኢየሱስ ክርስቶስ ሰው ሆኖ ተገልጦ ራሱ ስግው ቃል ስጋን ተዋህዶ በመገለጡ ራሱ ቀጥታ ስጋው ስለሚያንስ ነው። ሰው ስለሆነ ሰውነት ከመላእክት ስለሚያንስ ነው ካል ራሱ በነገራችን ላይ ስተት እንሰራለን። ምን አይነት ስተት ነው የምንሰራው? ሰው ሁሉ ከመላእክት ያንሳል ወደሚል ጠቅላላ ጀነራል ወደሆነ ሐሳብ ስለሚወስድ ማለት ነው። ሰው ሁሉ ከመላእክት ሊያንስ አይችልም። ሁሉም ጀነራል ተደርጎ እኛ ከመላእክት እናንሳለን በቅድስና በንጽህና እግዚአብሔርን በማመስገን ለእግዚአብሔር በመገዛት በዚህ እናንሳለን። የነሱን እርዳታ እንሻለን። እመቤታችን ሰው ናት። ለምሳሌ ከሰው ወገን ናት፣ ግን ከመላእክት አታንስም። ከመላእክት ትበልጣለች እንዲያውም በክብር። ቅዱስ ዮሐንስ ወንጌላዊ በእኛ ቤተክርስቲያን ሊቃውንት እንደሚነገረው ነባቤ መለኮት ነው፣ ክብሩም ከመላእክት ጋር እኩል ነው። በሌላ አውድ ደግሞ ካደረግነው እኛ ከመላእክት የምንበልጥበት አንጻርም ደግሞ አለ ጀነራሊ። ስለዚህ መላእክት ዝም ብሎ ጠቅለል ተደርጎ ከሰው ይበልጣል አይባልም። እኛ በእግዚአብሔር መልክ ተፈጥረናል። መላእክት በእግዚአብሔር መልክ አልተፈጠሩም። መልኩን የሰጠው እግዚአብሔር ለኛ ብቻ ስለሆነ ሰዎች ከመላእክት በእግዚአብሔር መልክ በመፈጠራቸው ብቸኛ የእግዚአብሔር መልክ ገንዘብ ያደረጉ በመሆናቸው አንደኛ። ሁለተኛ አምላክ ሰው ሆኖ ልብ በሉ ስጋ የኛን ሰውነት ተዋህዶታል። የኛን ሰውነት ስለተዋህደው ቃል ለተዋህደው ለዛ ሰውነት መላእክት እንኳን ይሰግዱለታል። ታውቃላችሁ? መላእክት እንኳን። እኛ ደግሞ ቃል የተዋህደውን ያንን መለኮት የተዋህደውን ስጋ በቁርባን እንበላዋለን። መላእክት ግን አይቆርቡም። በዚህ ከመላእክት እንበልጣለን። ስለዚህ ጀነራሊ አምላክ ሰው ስለሆነም ብቻ አይደለም ከመላእክት ያንሳል የተባለው። ለምንድን ነው ከመላእክት ያንሳል የተባለው? ግን ሰው ሆኖ ስለኛ ስለተራበ፣ ሰው ሆኖ ስለኛ ስለደከመ፣ ሰው ሆኖ ስለኛ ስለተጠማ፣ ሰው ሆኖ ስለኛ መከራ ስለተቀበለ፣ ስለተሰቀለ፣ ስለተተፋበት፣ ስለተገረፈ፣ ወደ መቃብርም ስለገባ መላእክት አይራቡም፣ መላእክት አይጠሙም፣ መላእክት አይሞቱም፣ መላእክት አይሰቀሉም። ስግው ቃል ኢየሱስ ክርስቶስ ግን እኛን ስለማዳን ተሰቅሏል፣ እኛን ስለማዳን ተርቧል፣ እኛን ስለማዳን መከራ ተቀብሏል፣ ወደ መቃብር ገብቷል። በዚህ አግባብ እንኳን ከአብ ከመላእክትም ያንሳል ተብሏል። ስለዚህ ከእኔ አብ ይበልጣል ሲል ምን እያለ ነው? አብ አልተሰቀለም፣ አብ አልሞተም፣ አብ አልተራበም፣ አብ ሰው አልሆነም፣ አብ ወደ መከራን አልተቀበለም። እኔ ግን በተለየ አካሌ ሰው ብሆንም በመለኮቴ ሳይሆን በለበስኩት ስጋ በስጋ ርስት ሕማም የሚስማማውን ስጋ ገንዘብ ስላደረኩ መከራን ተቀብያለሁ። አብ ግን ያን ስጋ ስላልተዋሃደ መከራን አልተቀበለም። ስለዚህ በዚህ አግባብ እኔ ከአብ አንሳለሁ ብሎ እየተናገረ ነው አምላካችንና መድኃኒታችን ኢየሱስ ክርስቶስ። ስለዚህ ሁለተኛ ይሄ ቃል ለምንድን ነው የሚሰጠው ማለት ነው? ይሄ ቃል የሚሰጠው ስለ ክርስቶስ መከራ ነው። ሶስተኛ ቅዱስ ባስልዮስ ዘቂሳርያና ቅዱስ አትናቴዎስ ከእኔ አብ ይበልጣል የሚለውን ቃል ሲተረጉሙ ከአብ ወልድ ስለመገኘቱ አድርገው ደግሞ ይተረጉማሉ። ከአብ ወልድ ስለመገኘቱ ማለት ምን ማለት ነው? አብ ወላዲ ነው፣ ወልድ ተወላዲ ነው። ይሄ በእኛ አውድ ነው። በነገራችን ላይ አብን አባት ማለታችን የሚመጥነው ቃል አይደለም። በነገራችን ላይ በስመ አብ ወልድ መንፈስ ቅዱስ ብለን ለምሳሌ አብ ወልድ መንፈስ ቅዱስ ስንል አብ ወልድ መንፈስ ቅዱስ የሚለው ቃል ለእግዚአብሔር የሚመጥንና እግዚአብሔርን የሚወስን ቃል አይደለም። እግዚአብሔር በየትኛውም የሰው ቃል አይወሰንም። እግዚአብሔር ከቃላት ሁሉ የሚሻገር ነው። አባት የሚለውን ቃል ስናስብ በእኛ ሕሊና ውስጥ የሚመጣልን ጥያቄ አለ። አሁን አባት የሚለውን ቃል ምንረዳበት መንገድ አለ። ከዛ ከምንረዳው ውጭ የምናስበው ነገር የለም ስለ አባትነት። ስለዚህ በዛ በምናስበው ሐሳብ ባሸከምነው ትርጓሜ አብ አይወሰንም፣ አይወሰንም። ወልድንም ወልድ የምንለው አሁን አንድ እናት አንድ ልጅ ስትወልድ ያ ልጇ ለእናቷ ልጅ ይባላል፣ ለአባትየውም ልጅ ይባላል። ወልድም ለአብ ልጅ ነው ሲባል አንዳንዶቹ እኮ የሚወዛገቡት ወልድ ወልድ በመባሉ ስለዚህ አብ አባት ከሆነ ወልድ ልጅ ከሆነ ስለዚህ አብ ወልድን ይቀድመዋል ይበልጠዋል ወደሚለው የሚሄዱት ቃላቱን ባሸከሟቸው ትርጓሜ ላይ ተመስርተው ነው። ይሄ ግን በጣም የተሳሳተ ነው። ስለዚህ አብ አባት በመባሉ ምክንያት ወልድ ልጅ በመባሉ ምክንያት ከአብ ፈጽሞ አያንስም። አብ አባት በመባሉ ከወልድ ፈጽሞ አይበልጥም። ወልድ ልጅ የተባለው ለምንድን ነው? ቅድም ጎርጎርዮስ የተባለው የአርማንያው አባት the book of question በሚለው መጽሐፍ ላይ ወልድ ልጅ የተባለው ሰን የሚለው ቃል ለወልድ የተሰጠበት ምክንያት ከአብ ባህሪ ስለተገኘ ነው ይላል። በእኛ እንግዲህ እንደሚነገረው ከአብ ባህሪ ማለት አብ ወላዲ ባህሪ ነው፣ ወልድ ተወላዲ ባህሪ ነው፣
መንፈስ ቅዱስ ሰራጺ ባህሪ ነው እያልኩ ደግሞ አይደለም። እንደዛም እያለ አይደለም ይሄ ሊቅ። አብ ወላዲ መለኮት ነው፣ ወልድ ተወላዲ መለኮት ነው፣ መንፈስ ቅዱስ ሰራጺ መለኮት ነው የሚለው ምናልባት ምስጢረ ሥላሴ ሌላ ጊዜ ካነሳን እናየው ይሆናል። ይሄ የነ ዮሐንስ ታራሚ ታቃቢ እንደዚህ ዮሐንስ የተባለ አንድ መናፍቅ አለ። የነሱ ትምህርት ነው። 3 መለኮት የሚሉ መናፍቃን አለ። የነሱ ትምህርት ነው። አብ ወላዲ መለኮት ነው፣ ወልድ ተወላዲ መለኮት ነው፣ መንፈስ ቅዱስ ሰራጺ መለኮት ነው። ይሄ ክህደት ነው፣ ፈጽሞ አይባልም። ግን የአብ ባህሪ ከወልድ ባህሪ ጋር አንድ ባህሪ ነው። የመንፈስ ቅዱስ ባህሪ ከወልድ ባህሪ ጋር አንድ ባህሪ ነው። ስለዚህ ከአብ ባህሪ ስለተገኘ ሳይከፈል መለየት ሳይኖር ከአብ ባህሪ ስለተገኘ ባህሪያቸውም አንድ ስለሆነ ወልድ ልጅ ይባላል ይላል ይሄ ሊቅ። አንደኛ። ሁለተኛ አብ ያለ እናት ብቻውን ስለወለደው ያለ እናት የወለደው ልጁ ስለሆነ ወልድ ልጅ ተብሏል ይላል። ሶስተኛ የአብ ብቸኛ ልጅ ስለሆነ ሌላ ልጅ የለውም እንደ ወልድ ያለ። እኛ የእግዚአብሔር አብ ልጁ ነን፣ ልጆቹ ነን። ወይም የአብም የወልድም የመንፈስ ቅዱስም ልጆች እንባላለን። ስንጠመቅ የሥላሴ ልጅ ሆነን ስለምንወለድ ማለት ነው። ወልድ ልጅ ነው ሲባል ግን እንደኛ አይደለም፣ ብቸኛ ልጅ ነው። ስለዚህ ወልድ ልጅ የተባለው ለአብ ብቸኛ ልጁ ነው ለማለት ነው። አራተኛ ይሄ ሊቅ የሚያነሳውን ነው ልጅ የተባለበትን ምክንያት ማለት ማነስ አይደለም፣ በዚህ ምክንያት ነው ብሎ ስለሚናገር ነው። አራተኛ ከአብ የማይለይ ልጅ ነው። እንግዲህ አባትና ልጅ በአካል ይለያያሉ፣ በባህሪም ባህሪያቸው አንድ ቢሆንም ግን በፈቃድ ይለያያሉ፣ በስልጣን ይለያያሉ፣ በክብርም ይለያያሉ። ተለያይተውም ለብቻቸው መኖር ይችላሉ። ወልድ ግን ልጅ ነው ስለተባለ ከአብ ተገንጥሎ የወጣ ሴፓሬትድ የሆነ አይደለም። እንደዛ ዲቫይድድ የሆነ ወይም ሴፓሬትድ የሆነ አይደለም። በጣም ልዩ ነው የወልድ ከአብ መወለድ እና ይሄን ምን ይለዋል? የወልድ ከአብ መወለድ ከልብ የእውቀት እንደ መውጣት ነው፣ ወይም ከልብ የቃል እንደ መውጣት ነው ይላል። ልክ ከልባችን ከማይንድ ምንድነው ቃል እንደሚወጣ፣ ከሐሳብ ቃል ሲወጣ ከሐሳብ ሳይለይ እንደሚወጣ፣ በጆሮም ያ ድምፅ እንደሚሰማ፣ ከዛ ሐሳቡ ወደ ውስጥ እንደሚገባ፣ ልክ እንደዚህ ከአብ ሳይለይ ማለት ነው። ረቂቅ በሆነ ምስጢር አብ ሳይቀድመው ከአብ ሳይገነጣጠል፣ እንደዛ ሳይሆን ተገነጣጥሎ ሳይሆን በተለየ ሁኔታ ወልድ ከአብ ተወለደ። ይሄ ልደቱን በተመለከተ ምስጢረ ሥላሴ ስናብራራ ሌላ ጊዜ እናብራራው ይሆናል። ስለዚህ ወልድ ከአብ መወለዱን ልጅ የሚል ስያሜ ለወልድ ስለተሰጠው ያችን ልጅ የሚለውን ቃል ለማስረዳት ከእኔ አብ ይበልጣል አለ። የወልድ የአብ መለኮት እንግዲህ አስገኝ ነው ለማለት ማለት አብ ወላዲ ስለሆነ ወላዲ አስገኝ ነው። መንፈስ ቅዱስ ሰራጺ ነው። የመንፈስ ቅዱስ አስገኝ ደግሞ ሲባል ወደ ህልውና የመምጣታቸው ምክንያት ማለት አይደለም። ልብ በሉ። ወደ ህልውና የመምጣት ምክንያት ከሆነ ያ ወደ ህልውና የሚመጣው ነገር ወደ ህልውና ከመምጣቱ በፊት አልነበረም። ስለዚህ ወልድ አብ ሳይወልደው በፊት አልነበረም። ልክ አብ ሲወልደው ነው የመጣ ብለን የምናስብ ከሆነ የጊዜ ቅደም ተከተል ይኖራል። እንዲህ የሚሆን ከሆነ አብ ራሱ ወልድን ከመውለዱ በፊት ወልድ አብ ሆኖ መኖር አይችልም። ይሄ ደግሞ ሌላ ክደት ነው የሚሆነው። ስለዚህ ላገላለጽ ነው። የሚሻል አላለም። እንዲያውም ቅዱስ ዮሐንስ አፈወርቅ ምንድን ነው የሚለው? ከእኔ ይበልጣል አለ እንጂ ከእኔ ይሻላል አላለም። ከእኔ ይሻላል ቢል ኖሮ ባህሪያቸው አንድ አይደለም ባሰኘ ነበረ። ከእኔ ይበልጣል እንዲያውም ማለቱ ባህሪያቸው አንድ መሆኑንና ከአብ መወለዱ የሚያስረዳ ነው። ስለዚህ ከእኔ አብ ይበልጣል ያለውን ቃል በዚህ አውድ የምንረዳው ነው ማለት ነው። እንግዲህ የቤተ ክርስቲያን ሊቃውንት በጣም ሰፊ ትርጉም ከዚህም ላቅ ያለ ሌሎች ትርጉሞችንም ይሰጣሉ። ስለ ትሕትናም አድርገው ከአብ ጋር በክብር አንድ ሲሆን፣ በስልጣን አንድ ሲሆን፣ በጌትነት በመመለክ አንድ ሲሆን ከእኔ አብ ይበልጣል ብሎ በትሕትናዊ አገላለጽ ኮንደሰንዲንግ በሆነ አገላለጽ እንደገለጸ እኛም ራሳችን ዝቅ ማድረግ እንዳለብን እኩል ምን ከሰዎች ሁሉ ጋር በሰብዕና አንድ ብንሆንም ራሳችን ግን ዝቅ አድርገን እኔ እኮ አንሳለሁ እኔ እኮ ዝቅ ያልኩ ነኝ ብለን ከሱ ትሕትናን አብነት ሁሉ እንድናደርግ ለማስረዳት የተናገረው ቃል እንደሆነ አድርገው የሚናገሩ የቤተ ክርስቲያን ሊቃውንትም አሉ። እንግዲህ ብዙ ሰፊ ትርጉም አለው። በመሰረታዊነት ግን አብ ከወልድ የሚበልጥ መሆኑን የሚያስረዳ ጥቅስ አይደለም። አሁን ያብራራሁትን መሰረታዊ ሀሳብ የሚያስረዳ ነው።
እንግዲህ ይህንን ጥቅስ አይነ መጭማጫ ሰው አሁን የተናገርኩትን ላይረዳው ይችላል። እንዲህ ያደረገው እንደዚህ ሊል ይችላል። አይኑ የጠራ ኦርቶዶክሳዊ አይን ያለው ሰው ደግሞ የአባቶችን ትምህርት ስለሆነ የተናገርኩት በዛ አውድ ውስጥ ሆኖ ይረዳዋል። እግዚአብሔር አምላካችን አይነ ልቡናቸው ለጨለመባቸውም አይነ ልቡናቸውን አብርቶ ይህንን ቃል እንዲረዱ እንዲያደርግልን ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።